ይስጥልኝ ውድ ተመልካቾቻችን እንደምን ሰነበታችሁ? ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በሰላም አደረሰን እያልን እነሆ ልዩ የበዓል ፕሮግራማችንን ወደ እናንተ ይዘንላችሁ ቀርበናል። ፕሮግራሙን ወደ እናንተ እየመራን እኔ ፍራታ ግርማና ኤፍራታ አስራት ከመላው ከስቱዲዮ ባለሙያዎቻችን ጋር አብረናችሁ እንቆያለን። ኢፊ እንኳን አደረሰሽ። እንኳን አብራ አደረሰን። በጣም አምሮብሻል። በዓል መስለሻል። አንቺም አመሰግናለሁ። በዓል እንዴት ነው? በዓል በጣም ቆንጆ ነው። በዓል ደስ ይላል። በዓል ታውቂያለሽ፣ እኛ ብዙ ጊዜ ያው ስራ ላይ ነው የምንቆየው። ያው ከስራ ስንወጣ ባለችን ጊዜ ነው ከቤተሰቦቻችን ጋር በሳቅ በጨዋታ ደስ በሚል ጊዜ የምናሳልፈው። ያው በዓል ቆንጆ ነው። ያው እኛም ጋር እንግዲህ ያው ተመሳሳይ የሆነ ነገር ነው። በዓልን ከቤተሰብ ጋር ነው በብዛት በዓል ሲመጣ ትዝ የሚለን ቤተሰብ ጋር ማክበር ነው። ከበዓል ትዝ የሚልሽ ነገር ምንድነው? ከበዓል ትዝ የሚለኝ መስማ እውነቴን ነው የምልሽ የእናቴ ዶሮ በጣም ትዝ ይለኛል። እናቴ በጣም ዶሮ ጎበዝ ነች እና ልጆች እያለን ልብስ የምናስገዛው ልጆች እያለን በጣም እሱ ነገር በጣም ነው ትዝ የሚለኝ። በጣም ቤተሰብ አስቸግር ነበር። እኔ በጣም አስቸጋሪ ነሽ። ልብስ ካልገዛች ያልኩ አስቸግር ነበር። እሱ ነገር ትዝ ይለኛል። አንቺ ምንድነው ከበዓል ደስ የሚልሽ ነገር ትዝ የሚልሽ ነገር ምንድነው? እኔ እንግዲህ በዓልን ትዝ ከሚለኝ ነገር መካከል በዓሉ ሳይሆን የዋዜማ ጊዜ ነው። በዓል ደስ የሚለው ግርግሩ፣ ድባቡ። በዓል ላይ ብዙ ጊዜ ቤት ነው ቁጭ ብለሽ ከቤተሰብ ጋር የምትበይው የምትጠጪው ምናምን፣ ግን የበዓሉ ድባብ ደስ ይላል። የዋዜማ ጊዜ አብሶ በጣም ደስ የሚል ጊዜ ነው። ገበያ ሄደሽ ዕቃ የምትገዢው ከፋሚሊ ጋር የምታረጊው ነገር ያው በዓል የሚያስፈልጉት ነገር የምትገዢበት ጊዜ ደስ ይላል። ተመልካቾቻችንን በወሬ ከምንይዛቸው ይልቅ ሙዚቃ ጋብዘናቸው ተመልሰን ብንመጣ ምን ይመስላል? የበዓል ሙዚቃን ጋብዛቸውና ቆንጆ ነው። ተመልካቾቻችን በየቤታችሁ ሆናችሁ እየተከታተላችሁ ለምትገኙ በዓልን ያከበራችሁ ላላችሁ ውድ ተመልካቾቻችን መልካም በዓል እንዲውላችሁ እንመኛለን። ሙዚቃ ጋብዘናችሁ ተመልሰን እንመጣለን። አብራችሁ ቆዩ። ተመልካቾቻችን ከሙዚቃው ተመልሰን መተናል። እኛ እንግዲህ ስቱዲዮ ውስጥ በዓልን ደስ በሚል ሁኔታ እያሳለፍን ነው። እንግዲህ ያው በዓልም በጣም በድምቀት እንደምታዩት ደስ በሚል ሁኔታ እያሳለፍን ነው። እንግዲህ እውነት ነው። ተመልካቾቻችን ያላችሁን ሀሳብ አስተያየቶች እንግዲህ እንደተለመደው በፌስቡክ ፔጃችን እንዲሁም በቴሌግራም ገጾቻችን ሄሎ ኢትዮጵያ ብላችሁ ልልኩልን እንችላላችሁ። ማንኛውም መልእክት ላላችሁ ተመልካቾቻችን እንግዲህ በስልክ ቁጥራችን ደግሞ ከስር በሚታየው ልልኩልን እንችላላችሁ። አብራችሁን ቆዩ። አንዳንድ ተመልካቾቻችን ያው የላኩልን ነው መልእክቶችንና አንድ ጥያቄ አቅርበውልኝ ነበር። እዚህ ተመልካቾቻችን በሀገራችን ውስጥ የውጭ ሀገር የገና በዓል ይከበራል እና ብዙ ሰው የራሱን ሀሳብ እየሰጠ ይገኛል አሁን ላይና መከበር ያለበትም በሚል ማለት አንቺ ይህንን ሀሳብ እንዴት ትመለከቻለሽ? እስኪ ውጭ ሀገር የሚከበረውን የበዓል ሁኔታውን እንዴት ትመለከቻለሽ? እዚህ ኢትዮጵያ ውስጥ መተው ቢያከብሩ ምንም ችግር የለውም ብዬ አስባለሁ። ዲፕሎማት፣ የተለያዩ አምባሳደሮች አሉ፣ የውጭ ሀገር ዜጎች እዚህ የሚኖሩ አሉ። በዓልን እዚህ በደመቀ ሁኔታ የውጭ ሀገር በዓል ነው አይደላችኝ ጥያቄው። ስለዚህ የውጭ ሀገር በዓል መከበሩ ምንም ችግር የለውም። ዱባይ እንኳን የማትቀበለውን የክሪስማስ ትሪ እያሰራች እንግዲህ ሰው ዓለም ላይ እንዲጎበኛት እያደረገች ነው። ስለዚህ ምንም ችግር የለውም። ኢትዮጵያ ውስጥም አሪፍ ይመስለኛል። ኢትዮጵያ ውስጥም መተው መመልከት ይችላሉ። በጣም ደስ የሚል አጋጣሚ ነው በዓል ማክበር ማለት ነው። ከዚህ አጋጣሚ ሙዚቃ ለተመልካቾቻችን በድጋሚ ብንጋብዛቸው። እስቲ ጋብዘናቸው እንመለሳለን። ተመልካቾቻችን በገና ጨዋታ አሲናበል አይቆጡም ጌታ ክብራትና ክብራት ከሙዚቃው ተመልሰናል። እንግዲህ ዛሬ ብዙ ተመልካቾቻችን ስለ ስርቆሽ መልእክቶች ልከውልናል እና በበዓል ጊዜ በጣም ስርቆሽ በዝቷል ምንድነው ምናምን ብለውናልና በጣም በበዓል ጊዜ ስርቆት ይበዛል። አሁን ስርቆት የበዛበት ጊዜ ነውና እስቲ ስለዚህ ነገር ምን ታያለሽ? እንግዲህ ሌብነት ሁሌም ያለ ነገር ነው። ግን በበዓል ወቅት ደግሞ ብዙ ሰዎች ወጥተው የሚገበያዩበት ወቅት እንደመሆኑ መጠን ንግዱም የሰፋ ነውና ለሌብነትም አመቺ ነውና ህብረተሰቡ እንዲጠነቀቅ እንግዲህ በዚሁ አስተያየታችንን መለገስ እንፈልጋለን። አንዱ እንደውም የሰማሁት ቦሌ መድኃኔዓለም ኤድና ሞል ጋር መኪናውን አቁሞ
ወደ ሞል ይገባል። ከዛ ተመልሶ ሲመጣ መኪናው የለም ማለት ነው። እስከነ ነፍሱ መኪናው የለም። የመኪና ስርቆትም እየተበራከተ ነው እስከነ ነፍሱ። ይሄን ነገር እንግዲህ ተመልካቾቻችን ብዙ ጊዜ የምናየው ፊልም ላይ ነው፣ እስከ ነፍስ ሲሰረቅ ማለት ነውና ይሄን ያህል በጣም ስርቆሽ በዝቷል ማለት ነው። ባካችሁ ብዙ ሚዲያዎች ላይ እንደውም እየሰማን ነበረ እና ከዚህ አኳያ እንዲጠነቀቁ ለተመልካቾቻችን መልእክታችንን እናስተላልፋለን። እስቲ ለባል ጊዜ ብታሳልፊ ደስ የሚልሽ ቦታ? በብዛት ያው ቤት ውስጥ ነው፣ ግን የተለያዩ ዓለማቶች አሉ። ኢትዮጵያዊነት እንግዲህ መልካምነት የተባለው ያለ ምክንያት አይደለም አይደለ? በብዛት በዓል ሲሆን ከቤተሰቦቻችን ባለፈ እንግዲህ ከተለያዩ ማህበረሰቦች ጋር እናከብራለንና ለተቸገሩ ሰዎች ከመርዳት አኳያ እንዴት ትመለከቻለሽ? በዓል ሲመጣ በነገራችን ላይ ነገር በጣም ነው የሚያስደስተኝ። እንደውም ለበዓል ሁሉ ከጎናቸው ሆነን ገብቶሻል እኛ እናስፈልጋቸዋለን ብዬ አስባለሁ። በተለይ ራሳቸውን መርዳት የማይችሉ ብዙ አሉና የዛኔ ለበዓል ጊዜ ከጎናቸው ብንሆን በጣም ደስ ብሏቸው ነው የመንፈስ እርካታ ሁሉ የምናገኝ ይመስለኛልና ከነሱ ጋር ሆነን ይህን ጊዜያችንን ብናሳልፍ በጣም ነው ደስ የሚለኝ። እንደውም ለተመልካቾቻችን የምመክረው ከነሱ ጋር ጊዜያቸውን ሰጥተው ቢያሳልፉ አንዳንድ ተመልካቾቻችን በጣም ደስ ይለኛል። ለተቸገረም ሰው መርዳት በዓል ሲሆን ደግሞ አብሶ ከተቸገሩ ሰዎች ጋር ማሳለፍ ምናምን በጣም ደስ ይላል። በጣም ደስ የሚል ነገር ነው። እንግዲህ ወደ ፊልም ነው የምናልፈው። እንግዲህ ተመልካቾቻችን እንግዲህ የሚቀጥለው ስለ ፊልም ኢንዱስትሪ ነው የምንነግራችሁ። ብዙ ጊዜ አይተሽ ከሆነ ፈረንጆች በጣም ክሪስማስን በጣም ያከብሩታል። ምክንያቱም ልክ እንደ ኢትዮጵያን ባህሎች ብዙ ባህሎች የላቸውም ፈረንጆችና ክሪስማስ ብቻ የገናን በዓል ስለሆነ የሚያከብሩት በጣም ጠብቀው ደስ በሚል ሁኔታ ነው የሚያሳልፉትና ሁሉ ጊዜ እኔ አሁን በጣም ፊልም ተመልካች ነኝና ሁሉ ጊዜ ክሪስማስ በሆነ ቁጥር ለክሪስማስ እየጠበቁ ነው ብዙ ፊልሞችን የሚያወጡት ምናምንና እኛ ሀገር ብዙ ጊዜ ፊልም ኢንዱስትሪ ላይ አይተሽ ከሆነ ገና አመት በዓል ብዙ ነገር በመጣ ቁጥር ፊልም መስራት አልተለመደምና እባካችሁ የፊልም ኢንዱስትሪዎች እዚህ ነገር ላይ ብትበረቱበት በጣም አሪፍ ሀሳብ ነው ብዬ አስባለሁ። እስቲ ምን ታስቢያለሽ? በጣም እውነትሽን ነው። እንግዲህ ውጭ ዓለም ላይ የዛሬ 10 ዓመት የታየ ፊልም እንግዲህ አሁንም ድረስ ቦክስ ኦፊስ ላይ ይታያሉ። ለምሳሌ እንደ ሆም አሎን እሱ ማንም የማይረሳው ሙቪ ነውና እና ኤሊፍ ሳንታ ክላዝ የተሰኙ እንዲሁም ደግሞ ክሪስማስ ስቶሪ እሱ ራሱ በጣም አሪፍ ፊልም ነውና በብዛት በዓል ላይ ያተኮሩ ፊልሞች ቢሰሩ ለፊልም ኢንዱስትሪውም ጥሩ ነው። እንዲሁም ደግሞ ለተመልካቹም በዓል ደረሰ የሚለውን ሞመንት ለማሰብ እንደዚህ አይነት ፊልሞች ቢሰሩ ጥሩ ነው። በጣም የኛም የሀገራችን ሰዎች ብዙ እዚህ ላይ የሚያበረታቱ ይመስላል። በባህላችን የሆነ ከሀገራችን ሰዎች ጋር እንዲህ አይነት ነገር ቢሰራ በጣም አሪፍ ሀሳብ ነው ብዬ በጣም ቆንጆ ነውና እንዲያስቡበት ዳይሬክተሮች፣ ተዋናዮች፣ ደራሲዎች፣ አርቲስቶች ሁሉ እንዲያስቡበት በዚህ መንገድ መልእክታችንን እናስተላልፋለን። እንዲህ እያልን እንግዲህ ተመልካቾቻችን ፕሮግራማችንን ልናጠናቅቅ ነው። ለመላው የክርስትና እምነት ተከታዮች በዓሉ የሰላም እንዲሆንላችሁ እንመኛለን። ተመልካቾቻችን ፕሮግራማችን ይህንን እያለ እንግዲህ ወደ ማገባደዱ ደርሰናል። ለመላው የክርስትና እምነት ተከታዮች በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ያላችሁን ሀሳብ አስተያየቶች እንደተለመደው በቴሌግራም እና በፌስቡክ ፔጃችን ልታደርሱ እንችላላችሁ። በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ እንመኛለን። ፕሮግራሙን አዘጋጅተን ወደ እናንተ ስናቀርብላችሁ የነበርኩት እኔ ኤፍራታ አስራት እንዲሁም ኤፍራታ ግርማ በጋራ ከመላው ከስቱዲዮ ባለሙያዎች ጋር አብረን ወደ እናንተ ስናቀርብላችሁ ቆይታ አድርገናል። እስከ ሳምንት እንግዲህ ሳምንት በሌላ ፕሮግራም ይዘንላችሁ እስከምንቀርብ ድረስ መልካም በዓል እንላለን። እስከ ሳምንት መልካም ሳምንት ይሁንላችሁ።